አዲስ አበባ ላይ ከ600 በላይ የሚሆኑ ሪል ስቴቶች ይገኛሉ። ሁሉም ሪል ስቴቶች ከኔ ግዙ ይላሉ። በዚህ ቪዲዮ ስለ ድርጅታችን ስለ ሞን ሪል ስቴት ያለውን ሙሉ መረጃ ሰጣችኋለሁ። የእኛን ሪል ስቴት ከሌሎች ምን ለየት እንደሚያደርግም በእያንዳንዱ እነግራችኋለሁ። ሙሉ መረጃውን ከሰማችሁ በኋላ እናንተም ኢንተረስትድ ከሆናችሁ እዚህ በምናስቀምጥላችሁ ስልክ ቁጥር ደውላችሁ እኛን ማግኘት ትችላላችሁ። ተጨማሪ መረጃ ማግኘት ትችላላችሁ። እኔ ገመቹ እባላለሁ። የሞን ሪል ስቴት የሽያጭ አማካሪ ነኝ። እስከ ቪዲዮ መጨረሻ ተከታተሉኝ። ለቻናላችን አዲስ ሲሆናችሁ ደግሞ አሁኑኑ ቻናላችን ሰብስክራይብ አድርጉ፣ እንዲሁም ቪዲዮችን ላይክ አድርጉ እያልኩ ወደ ሙሉ መረጃው እናልፋለን። እሺ ጋይስ፣ ስለ ድርጅታችን ስለ ሞን ሪል ስቴት አንዳንድ ነገር እነግራችኋለሁ። አንዱ እኛን ለየት የሚያደርገን 50% ከወለድ ነፃ የሆነ የባንክ ብድር እናመቻቻለን። ይህ ማለት ሌሎች ሪል ስቴትም የባንክ ብድር ያመቻቻሉ። የእኛን ግን ለየት የሚያደርገው ያለምንም ወለድ ኢንተረስት ፍሪ ነው። ከወለድ ነፃ የሆነ የባንክ ብድር ድርጅቱ ያመቻቻል ማለት ነው። የተወሰነ ሰርቪስ ፊ ብቻ ነው የምትጨምሩት እንጂ እንደ ሌሎች ሪል ስቴቶች ራሱን ዱፕሊኬት የሚያደርግ ወለድ ምንም አንጠይቅም ማለት ነው። ከወለድ ነፃ የሆነ የባንክ ብድር ነው። ይህ ማለት የቤቱ ግማሽ ዋጋ ብቻ ከፍላችሁ መረከብ ትችላላችሁ። ከዛ በኋላ ቀሪ 50%ቱን እየኖራችሁበት በ10 ዓመት ጊዜ መክፈል ትችላላችሁ ማለት ነው። ለምሳሌ ባለ 2 መኝታ የ8 ሚሊዮን ቤት ብር ዛሬ ከኛ የምትገዙ አሁን መክፈል የምጠበቅባችሁ ቅድመ ክፍያ 8% ወይ 4% ብቻ ነው። ከዛ በኋላ ቀሪውን በግንባታ ፕሮግሬስ ቤቱን እስክትረከቡ ትከፍላላችሁ ማለት ነው። 50% እስከ 4 ሚሊዮን ብቻ ከፍላችሁ ቤታችሁን ትረከባላችሁ ማለት ነው። ከዛ በኋላ ቀሪውን ብር በ10 ዓመት ከወለድ ነፃ በሆነ የከፋፈል ትከፍላላችሁ ማለት ነው። ይህ በጣም አሪፍ እድል ነው። ለየት የሚያደርገን አንዱ ይሄኛው ነው። ሁለተኛ ደግሞ እየተገነባ የሚገኘው ኮምፓውንድ አፓርታማ ነው እንጂ ሲንግል አፓርትሜንት አይደለም። ወደ 4000 ካሬ የሚሆን ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ አለው። ለግጀር የሚባል ኮምፓውንድ አፓርታማ ወይ ደግሞ የመኖሪያ መንደር ነው ማለት ነው። 200 ነጋዴዎችንና 500 አባወራዎችን የሚይዝ ኮምፓውንድ አፓርታማ ነው። ፍሎሩ መጨረሻ ላይ ሁሉም ቤቶቻችን ቴራስ አላቸው። ለንግድ ሱቆቹና ለመኖሪያ ቤቶቹ የተለያየ ሊፍቶች ይገጠማሉ። በተጨማሪም ስታንድ ባይ ጀነሬተር አለን። አውቶማቲካሊ በራሱ የምነሳ ጀነሬተር ነው። የከርሰ ምድር ውሃ ኦልሬዲ ወጥቷል ማለት ነው። ሶስተኛ ላይ እኛን ለየት የሚያደርገን ፕሮግሬስ ቤዝድ ነው እንጂ ታይም ቤዝድ አይደለም። የእኛ አከፋፈል ማለትም የግንባታውን ሂደት እያያችሁ ነው እንጂ የምትከፍሉት የግድ ጊዜ ስለደረሰ 5 ወር ስለደረሰ 3 ወር ስለደረሰ የተወሰነ ጊዜ ስለደረሰ ብቻ የምትከፍሉት ምንም አይነት ክፍያ የለም። ተጨማሪ ክፍያ የምትከፍሉት በግንባታ ሂደት ነው። ግንባታው የተወሰነ ከፍ ሲል በግንባታው ሂደት ውሉ ላይ በተጻፈ መሰረት የግንባታውን ፕሮግሬስ እያያችሁ ነው እንጂ የምትከፍሉት በታይም ወይ ደግሞ የጊዜ ሂደት ጊዜ ገደብ ስለደረሰ ብቻ ምንም አይነት ክፍያ አንጠይቅም ማለት ነው። እንግዲህ ይህ ሳይት የሚገኘው አየር ጤና ነው። እዚህ ቪዲዮ ላይ እንደምታዩት ከአየር ጤና ወደ ለም ባንክና ወደ ቤተል የሚወስድ ዋና አስፋልት ዳር ነው የሚገኘው ሳይታችን። ይህንን እድል መጠቀም ትችላላችሁ። ይህንን እድል ልትጠቀሙ አበረታታችኋለሁ። ሳይቱ አካባቢ የንግድ ማዕከላት ይገኛሉ፣ ሱፐር ማርኬቶች፣ የሃይማኖት ተቋማት፣ ትምህርት ቤቶች ሳይቱ አካባቢ ይገኛሉ ማለት ነው። ስለዚህ ለኑሮ በጣም ምቹ የሆነች ሰፈር ናች። አየር ጤና ፕራይም የሚባል ሎኬሽን ነው። ከትራንስፖርቴሽን አንጻርም ከሳይቱ ተነስታችሁ ወደ የትኛው መሀል ከተማ ለመሄድ በጣም ምቹ ነው። ወደ አሚኒቲዎቹ ሲመጣ ደግሞ ቅድም እንዳልኳቸው ወደ 4000 ካሬ የሚሆን ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ፣ የልጆች መጫወቻ አለው። ሰፊ ግቢ ነው። ከልጆቻችሁ ጋር መዝናናት ትችላላችሁ። ሲንግል አፓርታማ ስላልሆነ ኮምፓውንድ አፓርታማ ነው። ሰፊ ግቢ ታገኛላችሁ ማለት ነው። የካሬ አማራጮቻችን ደግሞ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ብዙ የካሬ አማራጮች አለን። ባለ 1 መኝታ 70 ካሬ፣ ባለ 2 መኝታ ከ97 ካሬ ጀምሮ እስከ 127 ካሬ፣ ባለ 3 መኝታ ደግሞ ከ139 ካሬ ጀምሮ እስከ 165 ካሬ ብዙ የካሬ አማራጮች አለን። እንደ አቅማችሁ የምትፈልጉትን የካሬ አማራጭ መግዛት ትችላላችሁ። አሁን ላይ የምትጠየቁት ቅድመ ክፍያ ወይ 4% ወይ 8% ቅድመ ክፍያ ብቻ ከፍላችሁ አግሪመንት መውሰድ ትችላላችሁ። ውጭ ሀገር ላላችሁም ደግሞ ያለምንም ተወካይ ራሱ መግዛት ትችላላችሁ። ተወካይ ካላችሁ መሪብ ነው። ተወካይ ከሌለም ደግሞ እዛው ሆናችሁ በዲኤችኤል ወይ ደግሞ በፖስታ ቤት እኛ አግሪመንቱን መላክ እንችላለን። እዛው ሆናችሁ ፕሮሰሱን መጨረስ ትችላላችሁ ማለት ነው። ሁለተኛ አከፋፈላችን እንግዲህ ቅድም እንዳልኳችሁ 50-50 የሚባል የባንክ ብድር ነው። አከፋፈላችን ደግሞ አሁን ላይ 4% ወይ 8% ከከፍላችሁ በኋላ ከፈለጋችሁ ቤቱን እስክትረከቡ ማለትም በ3 ዓመት ጊዜ ሙሉ ክፍያውን በግንባታ ፕሮግሬስ ትጨርሳላችሁ ማለት ነው። ሁለተኛ አከፋፈላችን ደግሞ 50-50 የሚባል የባንክ ብድር ነው። ከወለድ ነፃ የሆነ በሰርቪስ ፊ ብቻ ድርጅቱ የባንክ ብድር ያመቻቻል። ስለዚህ ቤቱን እስክትረከቡ የቤቱ ግማሽ ዋጋ ብቻ ከፍላችሁ ቀሪውን በግንባታ ፕሮግሬስ በ10 ዓመት ጊዜ መክፈል ትችላላችሁ ማለት ነው። ሶስተኛ አከፋፈላችን ደግሞ የዲስካውንት አማራጭ ነው። ከ25% ቅድመ ክፍያ በላይ ለሚከፍሉ ደንበኞች ከ5% እስከ 30% እውነተኛ ቅናሽ እናደርጋለን። ይህ ቅናሽ እንግዲህ ቀላል የሚባል ቅናሽ አይደለም። ወደ ብር ሲቀየር ከ600 ሺህ እስከ 4 ሚሊዮን የሚደርስ
እውነተኛ ቅናሽ ይደረጋል ማለት ነው። ስፔሻሊ 100% ለሚከፍሉ ደንበኞች እስከ 30% ቅናሽ ስለሚደረግ አሪፍ ካሽ እጃችሁ ላይ ያላችሁ ሰዎች ይህን እድል መጠቀም ትችላላችሁ። እንግዲህ ወደ ቢሮችን ደውላችሁ ተጨማሪ መረጃ ማግኘት ለምትፈልጉ ሰዎች ስልካችን እዚህ ላይ ጽፈናል። በዋትስአፕ በቴሌግራም ወይ ደግሞ ቀጥታ ደውላችሁ ተጨማሪ መረጃ ማግኘት ትችላላችሁ። ሳይታችንና ዌብሳይታችን እዚያው አየር ጤና ነው የሚገኘው። ደውሉልን። መሆን ሪል ስቴቶችንን ሰላም ሁኑ ጋይስ።